ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የኢትዮጵያ ቱሪዝም ኮሚሽን ከአመጽ ጋር ተያይዞም የቱሪስቱ እንቅስቃሴ በአፍጢሙ መፈጥፈጡ ተሰማ 9.5 ሚሊዮን ብር ኪሳራ ላይ ወደቀ የወያኔ መንግስት ከአባይ ግድብ የኃይል ስርጭት አደርጋለሁ ሲል አስታወቀ ንብረታቸውን ሸጠው የወጡ ኤርትራውያኖች ተመልሰው ንብረታቸውን ከሸጡለት ግለሰብ በግዳጅ እንዲወስዱ ወያኔ እያደረገ ይገኛል የወያኔ አጋዝን ጦር በኦሮሚያ ዘረፋ ላይ ተሰማርቷል እያሰረ እየደበደበ እየዘረፈ ይገኛል ሰላም ጤና ይስጥልኝ እንደምንላችኋል ከዜናዎቹ ጋር ኢዮባይሳ ነኝ ዜናው ሲተነተን እንሆ የወያኔ መንግስት በምዕራብ አርሲም ደምቢዶሎ ሻሸመኔ ምዕራብ ጉጂ አዳማ አዳሚ ቱሉ ጎንደር ባህር ዳር አካባቢዎችን ጨምሮ በወታደራዊ አገዛዝ በቁጥጥር ስር በመውደቃቸው በህዝብ ላይ ከፍተኛ በደል እየተፈጸመ ይገኛል በጎንደር ለአድማ ሱቆች በመዝጋትና በማዘጋት በሚል ከ20 በላይ ነጋዴዎች ወደ 10 የሚጠጉ መምህራን ታፍሰው መታሰራቸው ታውቋል በተመሳሳይ በባህር ዳር 20 ነጋዴዎች ተይዘው ታስረዋል በኦሮሚያም የወያኔ ሰራዊት በህዝብ ላይ የከፈተውን ጦርነት አሁንም እንደቀጠለ ሲሆን በርካቶችን እየደበደበ እያሰረ እየዘረፈ ይገኛል በመንገድ ላይ ድንገተኛ ፍተሻ በሚያደርጉት አጋዚን ወታደሮች የኦሮሞ ተወላጆችን ገንዘብ ወርቅ እንዲሁም ስልኮችን በመንጠቅ እየደበደበና እያሰቃየ ሴት እህቶችን ያስገድዶ እየደፈረ ሚስትን ባልፊት አስሮ እየደበደበና ባል ታስሮ ሚስቱን ፊት ለፊት እየደፈሩ ይገኛሉ ጭካኔም የተሞላው ድርጊት በአጋዚን ወታደር በኦሮሚያ ክልል ውስጥ እየተፈጸመ እንዳለ አሁንም ከቦታው የሚደርሰን መረጃዎች ይገልጻሉ የወያኔ መንግስት የህዝብን ቁጣ ለመቀልበስ ከአባይ ግድብ የኃይል ስርጭት እንደሚጀምር ይፋ አድርጓል ከዚህ ቀደም የግድቡ ግንባታ 3 ሀገራት በተስማሙበት መሰረት ግድቡ መገታቱ የተገለጸ ሲሆን የወያኔ ባለስልጣናት በቅርቡ በሰጡት መግለጫ ስራው ለሰከንድ አለመቋረጡን አውጇል ብዙዎችንም እያነጋገረ ይገኛል ሱዳንና ግብጽ የተስማሙበትና ግድቡ ግንባታ ለጊዜው ቆሞ 2 የፈረንሳይ ኩባንያዎች እንዲያጠኑት የተባለውን ውል የሚያፈርስ መሆኑን ይታወቃል የወያኔ የተቀሰቀሰበትን ህዝባዊ ማዕበል ለማፈን ከግብጽ ጋር አላስፈላጊ የጦር ፍጥጫ ውስጥ ገብቷል የሚሉት ተንታኞች ይህ ጉዳይ አያዋጣው ጦርነት ከጀመረ ወያኔ መቀበሪያው ይሆናል ይላሉ ከተቃውሞ በኋላ በታወጀው አስቸኳይ አዋጅ በኋላ በኢትዮጵያ የቱሪስት ንግድ እንቅስቃሴ በከፍተኛ ሁኔታ ያሽቆለቆለ መሆኑን ፋይናንሻል ታይምስ የተባለው ጋዜጣ ዘግቧል ጋዜጣው የጉዞ ወኪሎችን ዋቢ አድርጎ አሜሪካን እንግሊዝ አውስትራሊያ ካናዳ በርካታ ሀገሮች ዜጎቻቸው ወደ ኢትዮጵያ እንዳይሄዱ ባወጡት መመሪያ ምክንያት የቱሪስቱ ምርት ሊወድቅ ችሏል ቱሪዝም ከኢትዮጵያ በሀብት 4.5% ያለው ሲሆን በአመት 2.9 ቢሊዮን የሚያስገኝና 1.5 ሚሊዮን ዜጎች የሥራ ዕድል የከፈተ መሆኑን ታውቋል ባለፉት አመታት 700,000 የውጭ ዜጎች ኢትዮጵያን የጎበኙ
የጎበኙ ሲሆኑ በአሁኑ ወቅት ከፍተኛ ኪሳራ አምጥቷል። በዚህ በአንድ ዓመት ውስጥ ያመጣው ከፍተኛ ኪሳራ 9.5 ቢሊዮን መሆኑን እየተገለጸ ይገኛል። ኢትዮጵያ በቱሪስት ንግድ በአሁኑ ወቅት ዜሮ ላይ እየቆመች ይገኛል። ኪሳራው ከፍተኛ እንደሆነ እየተገለጸ ይገኛል። ንብረታቸውን ሸጠው ከኢትዮጵያ ምድር እንዲወጡ የተደረጉት ኤርትራውያኖች አሁን ንብረታቸው እንዲመለስላቸው ወያኔ እያደረገ ይገኛል። በርካቶች በወኪላቸው አማካኝነት ወደ ሶስተኛ አካል ንብረታቸው ሸጠው ከሀገር የወጡት ኤርትራውያን በቅርቡ ወያኔ ኤርትራውያን ንብረታቸውን ማስከበር መብት አላቸው በሚል ባወጣው መመሪያና በውጭ ጉዳይ ሚኒስቴር በታወጀው አዋጅ መሰረት ንብረታቸውን መሸጣቸውና አለመሸጣቸው ሳይታወቅ ካለምንም ፍርድ ቤት ትዕዛዝና ውሳኔ ንብረታቸው እንዲመለስላቸው እያደረገ ይገኛል። ይህ የፖለቲካ ጥያቄ እያስነሳ ይገኛል። የዚህ ማሳያ ዋና ምሳሌ የሚሆነው ባየንስ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ድርጅት ባለቤት የነበሩት ኤርትራዊ ገብረ ኢየሱስ ልዑል ለአቶ በቀለ መሸጣቸው የተረጋገጠበት ሰነድ እያለ በወያኔ ውሳኔነት ከበቀለ ተነጥቆ ለገብረ ኢየሱስ ልዑል ኤርትራዊው ንብረታቸውን እንዲመለስ ተደርገዋል። በርካቶች በአሁኑ ወቅት ሰነድ እያቀረቡ ገዝቻለሁ፣ ሸጠውልኛል፣ ንብረታችን ድጋሚ ልንነጠቅ አይገባም በማለት እየተከራከሩ ቢገኙም በወያኔ ትዕዛዝና ኃላፊነት በጎደለው ንብረትን እየነጠቀ ለኤርትራውያኖች እየመለሰ ይገኛል። ይህ ሁሉም ወያኔ በአሁኑ ወቅት በህዝቦች መካከል ያለውን መተማመን ለማሳጣት እየጣረ ይገኛል። ዜናው አበቃ። ከቀሪው ፕሮግራማችን ጋር መልካም ቆይታ። ወደ ሌላው ፕሮግራም በዚህ ዜማ እንሻገራለን።
gandu sodate gubbatta fenam takka dargine kannama takka duuti takka rukuni takka ishee rabbeka takkiti sanu takka yakine gandu sodate gubbatta fenam takka dargine ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች እንደምሰንብታችኋል። የኦሮሞ ህዝብ ትግል ወዴት እየገሰገሰ ይሆን? ድሮም አባቶች ሲናገሩ ይገርም ነበር። ይሄንን አባባል አባቶች ይጠቀማሉ። ከብቶች ወደ በረት ሳይገቡ ሌባ አጥሩን ወረረው ሲሉ ይደመጥ ነበር። ለመሆኑ ምን ማለት ይሆን? የከበረ ሰላምታዬ ባላችሁበት ይድረሳችሁ። ዛሬ እንግዳዬ አቶ ሩንዳሳ እሸቴ ይሆናሉ። ከሳቸው ጋር ቆይታ አደርጋለሁ። የጀመርኩት ዜማ አየር ላይ ይውላል። መልካም ቆይታ። Dubisuma volata, jabatu kabena marabasa kopota. Matutu na tosoma volata, kerotu kabena marabasa kopota. Gafa gamtef gamesa kaba, gafa rorotif kero kaba. Gifate ate fate lola lamiko, ikinga maramio tikena pango. Tika fate ate fate lola kero pango, ikinga maramio tikena pango. Kamsa kabe si chakaba du chachabe, ikinga maramio tikena pango. Falma male male jiru ya kobobo, ikinga maramio tikena pango. Injifante abilisamu adamiko, ikinga maramio tikena pango. Ikinga maramio tikena kobobo, ikinga maramio tikena pango. ተወዳጁን ድምጻዊ ስለ ዜማው ከልብ እናመሰግናለን። ወደ ውይይቱ በቀጥታ ገባለሁ። አቶ ሩንዳሳ እሸቴ ለቃለ ምልልሱ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። አሬ
እኔም አመሰግናለሁ ይው መልካም አቶ ሩንዳሳ ከኋላ የሚንኮሻኮሻውን ነገር ያስቁሙልኝ ወደ ውይይታችን እገባለሁ እንደው አቶ ሩንዳሳ ወደ ኢትዮጵያ እንደርደርና በአሁኑ ወቅት የወያኔ መንግስት እስኪ ያለበት ነገር ይግለጹ ብዙ ጊዜ የሚነገረው ነገር ህዋት አብቅቶለታል መዘጋጀት አለብን የሚባል ነገር ስላለ ህዋት እውነት አከትሟል አክትሞለታል እንትና ቲፒኤልኤፍ መጀመሪያው ነው ቢሆን ከስልጣን ከያዘ ጊዜ ጀምሮ በጉልበት ስልጣን እንደያዘ የታወቀ ነው በተመንጃ ኃይል ሲኖር እንደነበረ የታወቀ ነው የሚያወራው የኢኮኖሚ እድገትም ውሸት እንደሆነ ደጋግመን ስንናገር ነበር 11% ለ25 አመት ያደገ ሀገር ከእንግሊዝ ከኔዘርላንድ ወይንም አትሊስት ከኬንያ በልጦ መብለጥ ነበረበት አለመብለጡን እንግዲህ ያ ሁኔታዎች መሰከራሉ የስራ አጡ ሁኔታ የኑሮ ውድነቱ ሁኔታ የኢንፍሌሽኑ ሁኔታ የዋጋ ግሽበት ማለት ነው እነዚህ መሰከራሉና ከዛ ውጪ እንግዲህ ተወዶ በስልጣን ላይ የሚቆናጠጥበት ምክንያት የለም እንደምታውቀው የኃይለ ሥላሴ መንግስት ከስልጣን ላይ ወደቀው በወሎ ረሃብ የተነሳ ነው እና ይሄንን ገምግመን ስናይ አንደኛ በየቦታው የሚያደርገው ግድያ መቼም ልጁ እናቱ ያልተገደለችበት ያልተደበደበ ሰው በተለይ በኦሮሚያ ውስጥ ከዛም አልፎ የተለያዩ ህብረተሰብ የሎቄ መሰከር ጋምቤላ አማራ ጎንደር ጎጃም በተለይ የቅማንት ህዝብ ጥያቄ ቲቤታሊያን ቅኝ አገዛዝ ካደረገው በላይ ነው እነዚህ ሰዎች ያደረጉት ሌላ ቀርቶ እስር ቤት የታሰሩትን ሰዎች ፍርድ ቤት 10 አመት 8 አመት ፈርዶባቸው እነዚህ ሰዎች ከወጡ እንደገና መልሶ ነገር ይቀሰቅሱብኛል ብሎ ቅሊንጦ እስር ቤት ቃሊቲ እስር ቤት ዝዋይ እስር ቤት እንትን እሳት እያነደደ የሚያቃጥል ፋሽስት ግሩፕ ከያን ስሚዝ ወይንም እቺ ማይኖሪቲ ነጭ ሳውዝ አፍሪካ ውስጥ ከተጠላው በላይ አድርጎታል ተወዶ አይደለም እስከ መጨረሻው እንደተጠላ ነው ስለዚህ ያው ያለቀለት ያከተመለት 4 ኪሎ ሄዶ ብቻ ከዚህ ውጡ የሚል ሰው ጠፋ እንጂ ምንም አይነት መሰረት የለም እንደምታውቀው የሀገሪቷ ጂዲፒም የውሸት ነው ገበያ ሰፈር እያደረገ ነው ማን ነው ይሄ የኦፒዲዮን መሪ እንትና ለማ መገርሳ ሲያወራ ሰምታል ሚዳን ገባምበው ገበያ አይወጣም ሰው አይማርም ከመንግስት ጋር ታጥቆ ለመዋጋት እነዚህ ልጆች መልሳችሁ መልሱ ያልቃሉ እያለ ራሱ ሲናገር ነበር በኦሮምኛ ማዳመጥ ይችላል ስለዚህ ወያኔ አይነንጃ 1% የራሱ የትግራዮች እንኳን የሚወዱት አይመስለኝም እንደው ህዋት እንደው ህዋት በአሁኑ ወቅት እየገለጸ ያለው ነገር አለ በጥልቀት እታደሳለሁ እየታደስኩኝ ነው ይሄንን ሁሉ አመጽ ያስነሳው በሙስና የተጨመላለቁ የራሳቸው ልጆች ናቸው እንጂ ህዋት አይደለም እነሱን አባረር ያለሁኝና በጥልቀት ታድሼ ወመለሳለሁ ህዝቤን አገለግላለሁ የሚል ነገር አለ እውነት ህዋት እንደው ካለፉት 25 አመት ሳይታደስ አሁን መታደስ ይችል ይሆን ምንድነው መታደስ ወዴት ነው የሚታደሰው ድሮም የበሰበሰ ነው ዘረኛ ነው የትግራይ ልጆች ብቻ ተሰባስበው ስልጣን ያዙበት መሆኑን እንግዲህ እንጃ ይሄንንም የሚጠይቅ ሰው ያለ አይመስለኝም የትኛው ነው ጥያቄ ውስጥ የሚገባው ያንድ ጎሳ የበላይነት የትግራዮች የበላይነት ሌላው ማይታመንበት የት ጋር ነው እነዚህ ሰዎች ራሳቸውን የሚያድሱት ማደስ እኮ ማለት የሆነ ጥሩምባ አንድ ከወላይታ አንድ ከኦሮሞ አምጥቶ ጥሩምባ ቀጥሮ ዲቨርስ የሆነ ምንድነው ፓርላማ ፈጥሮ ያለው ማለት አይደለም እና ወዴት ነው የሚያድሱት ኢቭን ባለፈው ጊዜ እኮ ተቃዋሚዎች ብሎ የሰበሰቧቸውን አይታችሁ ከሆነ ዶክተር መረራ ዘማህል ቁጭ ብሏል የብሉ ፓርቲ የሚባል ሰው የዛ ቁጭ ብሏል ተናጋሪዎቹ ግን ትግራዮች ነበሩ በረከት ስምኦን ነበር ሌክቸር የሚያደርገው እና ሁሉ ጊዜ የንቀት የእብሪት የትምክህት እንደዛ አይነት በሽታ ተጠናወታቸው በሽተኛ ዘረኞች ናቸው እና ወዴት ነው የሚያድሱት በዛ ላይ ደግሞ ሙስና ብሎ ነገር ፎቁ የማን ነው
እነሱ አይደለም እንዴ አሁን እንትና ያ የጠላ ገንዘብ ትንሽ አግኝቶ ጠላ ስለጠጣ ማን ነው ደበሌ አባ ደበሌም ዲስፕሊን ያስገቡት አደሱ ማለት ነው ወይ አስቴርና ሙክታርን ከዛ ወስደው ወደ ፌደራል መንግስት ወስደው ሰላይ ቢያደርጓቸው አደሱ ማለት ነው ቦታው አይደለም ታማኝ ፈልገው ካሁን በኋላ ታማኝ ያገኙም የሙክታርን ያህል የአስቴርን ያህል የበከርሻሌን ያህል ይሄ በተለይ ነርቫቸው ራሱ በተፈጥሮ የሞተ ምንም አይነት ሴንሴሽን የሌለው እንደ በከርሻሌ አይነት ፊቱን ታያለ ከሂትለር የባሰ አስፈሪ የሆነ ፈገግታ ፊቱ ላይ የማይታይ ፋሺስት የሆነ ግሩፕ ከዚህም ከዛም እንደምንም መልምሎ አግኝተዋል ሁልጊዜ እንደዚህ ዲስፎርምድ የሆነ በሽተኛ አግኝተው ህዝቡ ላይ ይሸናሉ ማለት አይቻልም እንደው ህዋት ፕሮፓጋንዳ እየሰራ ነው ያለው በአሁን በተለይ በውጪ ተቃዋሚ ነን የሚሉትን በሚል በሬዲዮ ፋናም በኢትዮጵያ ቴሌቪዥንም እየሰራ ነው ኢትዮጵያን ለማፈራረስ የተነሳ ኃይል መጥቷል እኔ ከወረድኩኝ ወይኔ ከጠፋው ኢትዮጵያ ትበታተናለች የዘር እልቂት ይፈጸማል የሚል ነገር አለ እውነት ውጪ ያለው ተቃዋሚ እየታገለ ያለው ተቃዋሚ ሃይማኖትን የሚያጠቃ ሀገሪቷን የመናድ ስርዓት የሚከተል ይሆን እውነት ነው አንደኛ ነገር ከመቼ መጠየቅ ያለብን ወያኔ ሓርነት ትግራይ ይሄ እንግዲህ ወያኔ እንደምንሰኝ ትግርኛ TPLF ትግራይ ሊበሬሽን ፍሮንት የራሳቸው ፓርቲ እኮ ይነግራል ማን እንደሆኑ ከኢትዮጵያ ጋር ምን ግንኙነት አላቸው እነዚህ ሰዎች ባዶ ቤት አገኙ ገቡበት ያው በደርግ መውደቅ ባዶ ቤት አግኝቶ ገቡ ኦፍ ኮርስ ደርግ የሚወደቀው ደግሞ በኮልድ ዎር በራሺያ ኮላፕስ ማድረግ ነው ደጋፊ ያስወደቀ ካፒታሊስት አሜሪካ አሸነፈች በባዶ ቤት ውስጥ እነዚህን ግቡ ብሎ አስገቧቸው ዛት ስለዚህ ወያኔ ሓርነት ትግራይ ለኢትዮጵያ እኔ ነኝ ያለው ብሎ የሚልበት ራሱ አፍ የለው አንቀጽ 39 እኮ ለኦሮሞ አይደለም የተቀመጠው ለራሳቸው ነው ያስቀመጡት አንድ ይሄን በልበልልኝ ሁለተኛው ውጭ ያለ ተቃዋሚ የለም ተደምስሷል ወይ ለፍ ጠፍቷል እጅ ሰጥቷል የሆነ ማን ነው እነ ኩምሳ ደግሞ አንድ ወለፍ አዛዥ የተባለው ልቾ ቡኩራ ይሄው በቃ ተበታትኗል ተቃዋሚ የለም ብሎ ነበር ራሳቸው እንትን እናስታርቃችሁ ብሎ እነዚህ ቄሶች እየዞሩ እናስታርቃችሁ ብሎ ሲሉ ከማን ጋር ነው የምታረቀው የለም የትኛው ኦነግ ነው የምታረቀው ብሎ ስላልነበር መለስ ስለዚህ አሁን ከየት ነው ፈጥረው የሌለ ነገር ከየት ፈጥረው ነው አሁን ሀገሪቷን የሚያፈራርሰው አንድ ይሄ ሁለተኛ ሀገር ሲባል ህዝብ ነው ተራራው አይደለም ወንዙ አይደለም ሀገር ማለት ኦሮሞ ነው ሀገር ማለት አማራ ነው ሀገር ማለት ኮንሶ ነው ወላይታ ነው አፋር ነው ኢሳ ነው አዳል ነው ሶማሌው ነው ሁሉ ህዝብ እያረደ ያለው ማን ነው አማራ ጋር ሄዶ ከማንተን ህዝብ ወደዚህ ወደ አከልሎ ህዝብ ጫካ ውስጥ የአማራ ወጣት የሚደበድም የሚገል ማን ነው ኦሮሞ ነው ስለዚህ ዞሮ ሀገር መፈራረስ ማለት ምን ማለት ነው ይሄ ሀገር እኮ ቤት አይደለም ግንብ አይደለም የሆነ ብሪክ የሆነ ሲሚንቶ ተሰራው ወይ ከአጥር ከሳር ተሰርቶ የቆመ ግዑዝ ነገር አይደለም ሀገር ማለት ህዝብ ነው ያ ህዝብ ደግሞ ተስማምቶ አብሮ መኖር ይችላል ወይ እንዳይስማማው ህዝቡ እንዳይስማማስ ያደረገ ምንድነው ብለ ከጠየቅ ህዝቡን በቆሳ በምን በአካባቢ ከፋፍሎ አማራ ሊበላ ነው አማራ ዘረኛ ነው ኦሮሞ ጠባብ ነው አማራ ጎጠኛ ነው ብሎ ስለነበረው ዘረኛ ወያኔ ነው ኦሮሞ ሰውን አጠፋለሁ ስላልነበረም ሀገር ውስጥ ያለው የሚሆን ውጭ ሀገር ያለው እኔን ውሰደኝ እኔ ውጭ ሀገር ነው ያለው የጎንደር የሚደርስበትን በደል በአፍ ብቻ ሳይሆን በገንዘብ ብቻ ሳይሆን በአካል ተገኝቼ ጠመንጃ ይዤ ጎንደርና ጎጃም ውስጥ ተዋግቼ የወያኔን ቅኝ አገዛዝ ከጎንደር ህዝብ ላይ ባስነሳ ደስታውን አልችለውም ይጥሩኝ ይሄ አንድነት ነው በሰብአዊነት አንድነን ይሄው ቋንቋቸውን አውቃለሁ ባህላቸውን አውቃለሁ ባህላችን የተወራረሰ እንትናል በጣም ልዩነቱ አይታየኝም ግን ልዩነቱ ማን ነው ሁል ጊዜ አምባገነኖች ስልጣን ላይ በመጡ ቁጥር
እኔ ነኝ ለህዝብ ማቀው ህዝቡን ወደዋለሁ። ደርግም እንደዛ ስል ነበር። ሌላው ፋሽስት ነው፣ ያባ ገንጣይ ነው፣ ትግራዮች ድልድይ ተባሪ አፍራሾች ናቸው ምናምን እያሉ እንደዛ የተለያየ ታርጋ ሰው ላይ የለጠፉን የጦርነት እንትን አደረጉን። ወይስ ደግሞ ይሄው እነ ምዕራባውያን ጥይት መሸጫቸው ይሄው ሲሪያን ተመልከት፣ ጥይት ይሸጣሉ፣ ጠመንጃ ይሸጣሉ። ገበያ እየፈጠርንላቸው ወያኔ ነው ገበያ የሚፈጥርላቸው። እና ባጭሩ ውጭ ሀገር ኢትዮጵያ የሚባል ነገር ቤት ወይንም ጉዝ የሆነ ህንጻ አፈራርሶ ወደ አመድ ይለውጣል ብሎ የሚነዙት ኢሉዥን ጀስት ህልም ነው፣ ሙቪ ነው የሚያሳዩ የሆነ ፊክሽን ነው። እኛም የምናወራው እንጂ አንድነት ማለት ህዝብ ነው፣ የህዝብ አንድነት ነው። የተጋባም ተጋብቷል፣ ወደፊትም ይጋባል። ፓርትነር ሆኖ ቢዝነስ የሚሰራም አብሮ ይሰራል። ኦሮሚያ ውስጥ ያለ አማራ ዶክተር ወይንም ቢዝነስማን ስቲል ይሰራል፣ ወደፊትም ይሰራል። ያ አንድነት ይቀጥላል። ከዛ አልፈን ወደ ከኡጋንዳ ጋር ከሩዋንዳ ጋር ከቡሩንዲ ጋር ወደፊት ኢንፍራስትራክቸር ተሰርቶ ህዝቡ ንግድ ይነግዳል። እኛ አካባቢ የሌለን ሪሶርስ ከኡጋንዳ ወደኛ እንዲመጣ፣ እኛ ጋር የሌለ ዩኒቨርሲቲ ናይጄሪያ ካለ ሄደን ለመማር ለምን ዩሮፕ እንሄዳለን? ለምንድን ነው አሜሪካ የምንመጣው? እነዚህ ነገሮች ሶቪየት ዩኒየን ህዝብ የራሱን አካባቢ ከልሎ ዩክሬን ነጻ ነው ሲባል ማነው ቤሎሩሲያ፣ ቼችኒያ ምናምን ማነው ሶሪ 15ቱ የሶቪየት ዩኒየን ስቴቶች ተበታተኑ ሲባል ሪሊ የትም አልሄዱም። ዩክሬንም እዛው ነው፣ ሊትቫም እዛው ናት፣ ላትቪያም እዛው ናት። ግን ህዝቡ በአካባቢው ራሱን ማስተዳደር ጀመረ ማለት ነው። ከዛ በኋላ ዩክሬን ያለውን ስንዴ ለራሽያ ሸጦ፣ ራሽያ ያለውን ናቹራል ጋስ ለዩክሬን ሸጦ፣ ካዛክስታን ያለው ኦሬንጅ ወደ ሁሉም መጥቶ ያ ኢኮኖሚ ግንኙነት ቀጥለዋል። ምንድነው የቀረው? ዲክቴተር ነው የሚቀረው። የአንዱ የበላይነት ነው የሚቀረው። የአንዱ የጎሳ የበላይነት ነው የሚቀረው። የሌላው ባህል መውደም፣ የሌላው መሰደብ፣ ዝቅ መደረግ ነው የሚቀረው እና አንተ ጋላ ተብታባ ጋላ መባሌ ነው የሚቀረው። በአካባቢ በቋንቋ ካወራ በአማርኛ መንተባተቡ ከተባትቢያል ዘንተባትባል ተብዬ ከተሰደብኩ ኦኬ በቋንቋ ይላውራ፣ በእኔ ህዝቤ በሚሰማኝ ቋንቋ ተናግሬ ራሴን ላስተዳጅ። ግን ከአንተ ጋር ያለኝ ግንኙነት ይቀጥላል። በጦርነትም ሰው ሀገር ቢወር ሌላ ወራሪ ኃይል ቢመጣ አንድ ላይ ቆመን አካባቢያችንን ጎንደር ይሁን ሁመራ ወይ ሌላውን ወይ ያበሎ ወይ ጨረቲን መከላከል እንችላለን። ምክንያቱም ያ ንብረት የሁላችን ነው። ከአሰብ የሚመጣቸው የኛ ነው፣ ወደንም ጠላንም። ያ የተሰራው መንገድ ስቲል የኛው ኢንፍራስትራክቸር ነው። መኪና ሊሄድበት ይችላል። ቦርደር አይሰራም እና ህዝቡ ኢሉዥን ውስጥ ገብተው ኢትዮጵያ 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 የግዴታ ያንን አረንጓዴ ቢጫ ቀይ ባንዲራ ካላውለበለብ የግዴታ እስክስታ ካልወረድክ እቺ ሳታደርግም እስክስታ ካልወረድክ ኢትዮጵያዊ አይደለም። የግዴታ አማርኛ ካላወራ ኢትዮጵያን ጠልታል። እንዲህ አይነት ታሪክ የለም። ሁሉንም ቋንቋ መነጋገር እንችላለን። ስለዚህ አሁን ምንድነው ወያኔ ዞሮ የነዚህ የትግራይ ዘረኛ መንጋ ግሩፕ በስብሷል፣ ወድቋል፣ የሉ የትኛውን የኦሮሚያ አካባቢ አይቆጣጠሩ። መልካም እስቲ ንገረኝ፣ የት ጋር ነው የሚቆጣጠሩት? መልካም ቱሩንዳሳ በአሁን ሰዓት ብዙዎች የውጭ ዜጎች የሴኩሪቲ ችግር አለ በማለት ከኦሮሚያም ሆነ ከአማራ ክልል እየወጡ ይገኛሉ። የአሜሪካ መንግስትም ዜጎቿ ወደ ኢትዮጵያ እንዳይሄዱ አግዳለች። መልካም ወደ ሌላ ጥያቄ ላምራ። አቶ ሩንዳሳ ባለፈው ሳምንት ለንደን ላይ አይቾታለሁኝ የሆነ ስብሰባ ላይ ለምን ተገኙ? የስብሰባው ዓላማ ምንድን ነው? አመሰግናለሁ። እኔ ተጋብዤ ነው የሄድኩት እንደ አንድ ኦሮሞ። ልክ አሁን ከአንተ ጋር እየተጋራ ያለሁትን ሀሳብ እዛም ለአብዛኛው ኦሮሞ ለመጋራት ነው። ያንን ስብሰባ ያቀናጁት የኦሮሞ ህግ ባለሙያዎች ማህበር ነው። ዓላማው ምንድነው? ኦሮሞ የራሱን ችግር ተወያይቶ በተለያየ ቦታ የሰሯቸውን ኢንስቲትዩሽንስ እንዳሉ ሆኖ ማለት ነው። ለምሳሌ ኢንስቲትዩሽን የተለያዩ ሃይማኖት ተቋማት አሉ፣
ኦርቶዶክስ ይሁን ፔንቴኮስታል ይሁን ጆሆቫ ይሁን ወይ እስላም ኢቭን በእስላም ኢንስቲትዩሽን ውስጥ 4-5 የተለያዩ ግሩፖች አለ ኢቭን ሚኒሶታ ውስጥ እና ምንድነው የሆነው እስካሁን ድረስ ለስቴት ወይንም ለሚኒሶታ መንግስት ሄደው አንድን የኦሮሞ ጉዳይ ለመናገር አንዱ ብቻውን ይሄዳል ተነስቶ ብቻውን ይሄዳል ወይ ኦዳ ነቤ ነኝ ብሎ ይሄዳል ወይ ደግሞ ሌላ ቀን ደግሞ ሌላው ይሄድና ኦሮሞ እንዲሆነዋል ይላል ይሄን ለማስቀረት እነዚህ በሙሉ እነዚህ ግሩፖች አንድ ላይ መጥተው የሆነ ህግ ፈጥረው የሆነ ኮሚቴ አቋቁመው የኦሮሞን ህግ የኦሮሞን ችግር በአንድ ቃል በአንድ መንፈስ መናገር እና እንደዛ አርቲኩሌት አድርጎ የሆነ በቂ የሆነ ኢንፍራስትራክቸር ከሌላው ህዝብ ጋር የሚያገናኘን የሁላችንንም ስነ ልቦና የሚያንጸባርቅ የሆነ ግሩፕ ይመራረት ለዛ ደግሞ ህግ ነገር እንጻፍ ልክ ድርም ህግ አለው በዛ መሰረት ግንኙነታችን ምን ይሆን የሚል ነው እና ይሄ እንግዲህ የተለያዩ ኦሮሞ ነጻነት ድርጅት ታዋቂ ግሩፖች just በኦሮሞ የተቋቋመ በኦሮሞ ስም የተቋቋመ ማንኛውም ድርጅት መጥቶ እዛ ላይ ሀሳቡን እንዲሰጥ ነው የተባለው ፕሮፌሽናልስ አሉ አይተህ ከሆነ የተለያዩ ሰዎች ስለ በተለያየ ሰብጀክት ላይ ነው የተናገሩት የኔን አይተም ሊሆን ይችላል እኔ ምንድነው ኦሮሞ ውስጥ ያለውን ችግር ነው ሲናገር ያ እርሶ በተለይ የገለጹት ነገር አለ ስብሰባው ላይ የሆነ የጎደለው ነገር እንዳለ ያሳያል አንዳንድ ጊዜ ከአጀንዳው የመውጣት ነገሮች ይታያሉ የመዝረክረክ ነገር አለ እንደው በትክክል እንዲመልሱ የሚፈልገው ነገር አለ አቶ ሩንዳሳ ሼቴ መድረክ ላይ የተናገሩት ኦሮሞም ውሸት ማቆም አለበት ብለዋል ምንድነው ውሸቱ ኦሮሞ ውሸት ካቆመ ነፃ ይወጣል ማለት ነው አንድ ስለመዝረክረኩ በጣም ናቹራል የሆነ ኢቨንት ነው ማቆም አይቻልም ምንድነው ማለት ነው ኦሮሞ ተገለዋል ልጁ የሞተበት አባቱ የተገደለበት እናቱ ተገደለችበት እርጉዝ ሴት ሚስቱ የተገደለችበት አቢዩዝ የሆነችበት ልጁ ሬፕ የተደረገችበት ሽማግሌ ሲናገሩ ሰምተህ ከሆነ 14 እና 15 ዓመት ልጅ 10 ዓመት ልጅ እያወጡ ሬፕ እያደረጉ ነው አጋዚዎች እና ያንን ኢሞሽን ሰው አምቆት ውስጡ ያለውን ጭንቀት አምቆት ይዟል እና ሲገናኝ በለቅሶ በጭዋትም በዋይታም መግለጽ ባህላችንም ነው የሰውነትም ነው ሰው መሆን ያንን ኢሞሽን ውስጣችን ፈጥሮታል እኔ ቁጭ ብዬ ሳለቅስ ነበረ በተለይ በመጀመሪያው ቀን እኔ እምባይ መቆጣጠር አቅቶኝ ሰው ባክ እዚህ አልቅሳታለች ሄሎ አቶ ሩንዳሳ እስከሚመለሱ በዚህ ዜማ ቆይታ እናረጋለን መልካም ቆይታ አላያ ቢየሌጋ በርነንጌ ሱከራኒ tuka saborma tuka namorma nandande sugarani አቶ ሩንዳሳ ተመልሰዋል የኔትወርክ ችግር ነበር አቶ ሩንዳሳ ከቆሙበት ይቀጥሉ እስኪ እና መዝረክረክን በተመለከተ ሰማኛለህ አይደል አዎ ሰማውታለሁ መዝረክረክን በተመለከተ ይሄው እንደ ወንዝ ሞልቶ ሲመጣ ያንን አንድል ማድረግ ያቅታል እንደው ምንድነው እኔ እዛ ቁጭ ብዬ ከማልቀስ ውጪ ኢሞሽናል ከመሆኑ ውጪ ሳይ ነበረው ምንድነው ህዝብ እነዚህ ወያኔዎች ቢያገኝ ምንድነው የሚያደርጋቸው ኢቭን እነዚህ ሰዎች ገሎ ወያ በህይወት አቃጥሎ ቢያዩ ካስፋይድ ይሆናል ወይ እንደው ምንድነው የሚያረካው ይሄን ያህል የተቃጠለን የተናደደን ምን ቢያይ ነው ተመልሶ ደስተኛ ሊሆን የሚችለው የሚል ጥያቄ በጣም አምሮ ውስጥ ይመላለስ ነበር ወለ ለማናገር ስለዚህ የመዝረክረኩ ጉዳይ ተፈጥሯዊ የሆነ ነገር ማንም ሊቆጣጠረው የማይችል ነገር ነው እሱን ደግሞ በአገር ቤት ደረጃም አይተናል ተነስቶ ሰው እንደ ማዕበል ያንን የወያኔን እንትን ወሮ በባዶ እጅ አጋዝ ገሎ ስንት ቦታ ሰባብሮ ሲያቃጥል ታያለ ያ ማዕበል እኔ ሙስታል አንተ ሙስታልና ይሄ ናቹራል የሆነ ነው መዝረክረኩ እና ያ ነው ዋቷሹ ያልኩበት እውነት እኔ እንደምታገኝ የሄድኩበትም
እስካሁን ድረስ ምንድነው why we keep stumbling on failure ለምንድነው እስካሁን ድረስ ሁልጊዜ ያልተሳካል ለምንድነው ምኞት አለን ፍላጎት አለን ሀገራችን ነፃ እንድትወጣ ሁልጊዜ እንሰራለንና ለምንድነው ምን ይዘው ነገር ሳይሳካ ይቀረው የሚል ትንታኔ ለማቅረብ ነበርና በዛ ትንታኔ ላይ ኦብዘርቭ ያረኳቸው ነገሮች ምንድነው ወያኔ አሁን ራሱ ባመጣው ግፍ ራሱ በዝብሶ ሊወድቅ እንደዚህ ባዘመመበት ሰዓት አብዛኛው ሰው ክራባት ለብሶ ከሸሸበት ካላዩ ኦፒዲዮ የነበሩ ሌቦችም ሰላዩ ነው ሰው ሲያስገድሉ የነበሩ ሰዎች ክራባታቸውን አድርገው ብቅ ብለው እንደ ኦሮሞ አባባል ጅብ ማቁት ሀገር ሄደው ቁበት አንጥፉልኝ ይላል እንደሚባለው አይነት ነገር ሰዎች ሲሆኑ እባካችሁን ውሸት አቁሙ መጀመሪያ ነው ኦነስት ካልሆናችሁ አይሆንም ነው ሌላው የተፈከረከ የኦሮሞ ድርጅቶች መጥተው አሁን አንድ እንሆናለን ምናምን ሲሉ እኔ ሆነ ለመናገር ለምሳሌ ትዝል እንደሆነ ጅጅረማ የሚባል አንድ ግሩፕ ከኦኤልኤፍ ተገንጥሎ ነበር ጅጅረማ እንግዲህ እንደምታውቀው ለውጥ ማለት ነው ቼንጅ ያ ከኦባማ መፈክር የተወሰደ ነበረ እና ለውጥ እናመጣለን ብሎ ይሄ ድርጅት አሰራሩ ልክ አይደለም ኢትዮጵያን በኢትዮጵያ ብለን ከሄድን ነው የምናሸንፈው ብሎ የወጡ ሰዎች ነበሩ አሁን በዛን ጊዜ እንግዲህ የሚነጋ አልመሰላቸውም ይመስለኛል ኢትዮጵያ ብሎ ነበረ በነገራችን ላይ ኢትዮጵያ ስል እንግዲህ ግልጽ እንዲሆንልኝ ፈልገው ምንድነው ያ የነበረውን ስርዓት ሄዶ እንደገና እንዲያንሰራራ ማድረግ ማለት ነው በእኔ አንደርስታንዲንግ እንጂ ኢትዮጵያ ግዑዝ የሆነ ነገር እንዳልሆነ ፎቅ እንዳልሆነ እንደዛ እንድትገነዘብልኝ እፈልጋለሁ ኢትዮጵያ ማለት ኢንስቲትዩሽን ነው ያ ኢንስቲትዩሽን ውስጡ ያለው ኢንፍራስትራክቸር የሰዎች ግንኙነት ያሉ ህጎች አድሏዊ ነገሮች ቋንቋን ይሁን ሃይማኖትን ይሁን አካባቢን ይሁን መሬትና የሰው ሪሶርስን በተመለከተ አድሎ ያለበት ስርዓት መለወጥ አለበት የሚል ነው ለውጥ መጀመሪያውኑ የኦሮሞ ድርጅቶች የተቋቋሙት አሁን እነዚህ ከተቋቋሙት ድርጅቶች መካከል የለም ኦሮሞ ነፃ መውጣት የለበትም እና ኢትዮጵያ ብንል ነው የሚያዋጣ ብሎ ያሉት ዛሬ ደግሞ ተመልሰው ወጥተው አካኪ ዘራፍ የኦሮሚያ ነፃ ትወጣለች ብሎ ቢሉኝ ውሸት ነው የምላቸው ትዋሻላችሁ አትዋሹ ጀስት ሚናችሁን ለዩ ወይ ደግሞ አትናገሩ ሳታውቁ ዝም ብላችሁ ወደ አቀላምዱ ነው እኔ ለማለት ይፈልኩት የሚቀላምድ ሰው ያስበልሃል አቋም ይኑረን ኦሮሚያ ነፃ መውጣት አለበት ስንል ምን እንደሆነ መረዳት አለብን ኦሮሚያ ነፃ መውጣት አለባት ስንል ኦሮሞን ኦሮሚያን ከኦሮሞ ደናጀን ብለን በምንልበት ጊዜ ማለታችን ነው ኦሮሚያ ያ አካባቢ ያ አፈር ኦሮሞ ያ የተወለድኩበት አምቦ የተወለድኩበት አካባቢ የኔ ነው መሬቱ ወያኔ አይሸጥብኝም ወይንም ሌላ ሰው ከሌላ ቦታ መጥቶ ከኡጋንዳ መጥቶ ወይንም አላደን ነው ይሄን ከጎንደር መጥቶ በላንተ ከዚህ ተነስ እኔ ነኝ የምሸጠው ለፈረንጅ ብሎ ቢለኝ የለም አይደለም የኔ ነው ማለት ነው በኔ አንደርስታንዲንግ ስለዚህ ኦሮሚያ ነፃ መውጣት አለባት እንል ኦሮሞ በአካባቢው ያለ ወያኔ ተጽዕኖ ብቻውን ራሱ በፈለገው ቋንቋ ተናግሮ አርሶ ከሌላ ህብረተሰብ ጋር መኖር መቻል አለበት ማለታችን ነው እንደው አቶ ሩንዳሳ እንደው ወደ ነጥቦት እየመጡልኝ ነው ግን ምን አለ በአሁን ሰዓት አሁን ያነሷቸው ድርጅቶች ሳይሆን እነሱ እንኳን መስዋዕትነት የከፈሉ ሊሆኑ ይችላሉ አሁን ደግሞ ትግሉ መሪ የለውም የሚባል ነገር አለ የኦሮሞ ነጻነት ግንባር ሊቀመንበር በሰይፈ ነበልባል ሬዲዮ ላይና በኦሮሞ ቲቪ ላይ ወጥተው ትግሉን እየመራን ያለነው እኛ ነን የሚል ነገር መግለጫ ሰጥተዋል አሁን እንግዲህ እርሶ ያሉት ያለው አገር ቤት የኦሮሚያ የኔ ነች ምድሪቷ የኔ ነች እያላችሁ ነው ኦሮሞ እንግዲህ ኦሮሞ የኦሮሚያ ምድር ነች ከተባለ ሌሎቹ ደግሞ ይሄንን ትግል አያይዘን መፍጠን አለብን በማለት በተለያየ ቦታ ላይ እየተቀናጁ መሪ ለመምረጥ እየተንቀሳቀሱ ነው ያሉት ይሄን ነገር እንዴት ያዩታል በውጪ እውነት የኦሮሞ ህዝብ ትግል መሪ የለውም ያምናሉ እርሶ በዚህ መሪ አለው ይሄንን ይወል አንድ ነገር እንደው
እንዲያውም ትናንትና ከተናገረው ለንደን ላይ ከተናገርኩት አንዱ አስተዋሽጋር ያልኩበት አንድ ምክንያት ይሄ ነው። ወደንም ጠላንም ወያኔም ራሱ የሚያወራው ስለ ኦኤልኤፍ ነው። ኦኤልኤፍ የሚባል ኢንቲቲ ግሩፕ እንዳለ በምናየው ባንዲራ ብቻ አይደለም የምናረጋግጠው። ህዝቡ ባንዲራ ይዞ በየአካባቢው የወያኔ መለስ ዜናዊን ፎቶ አቃጥሎ ምንድነው የሰቀለው ወጣቱ? ይሄ ኦሬግን ባንዲራ ነው የሰቀለው። ያ ማለት አቶ ሮንዳሳ ያ ማለት እንደው ምናልባት ያ ማለት እንደዚህ ብሎ በሚከራከር ሰው ቢመጣ በፊት ቀድሞውንም የኦሮሞነት የኦነግ አላማም ህዝቡ ውስጥ ስለገባ ያንን ባንዲራ ተከለ ማለት ኦኤልኤፍ አለ ማለት አይደለም ብለው የሚከራከሩ ሰዎች አሉ። ምን ይላሉ ዝሌ? ኦኬ ትግል ቀርቶ አንተ አሁን ለኔ ደውለ እኔን ለማነጋገር የሆነ ጥረት ይፈልጋል። ስልክ ሊኖር ይገባል። ቢልህም መክፈል አለብህ፣ እኔም ቢልህም መክፈል አለብኝ። ከዛ በኋላ ስልኩን አንስተህ ደውለ ሰዓቴ መጠየቅ አለብህ። ይሄ ኮኦርዲኔሽን ነው የሚፈልገው። ኮኦርዲኔሽን አለ እና ይሄንን ኮኦርዲኔት ሳታደርግ አሁን የምንነጋገረው ንግግር ራሱ ኢንተርቪው ራሱ እውን ሊሆን አይችልም። ወደ ትግል ከሄድክ ደግሞ ያንን ትግል የሚያቀናጅ የሆነ ግሩፕ መኖር አለበት፣ የሆነ ኃይል መኖር አለበት አንደርግራውንድ እና ምንድነው አቶ ዳውድ ኢብሳ መጥቶ ይሄንን የምናቀናጀው እኛ ነን አንደርግራውንድ ብሎ በሚልበት ጊዜ እኔ ምንም አይነት ጥርጣሬ አእምሮዬ ውስጥ የለም። ምክንያቱም እኔ አባል ባልሆንም የማውቃቸው ነገሮች አሉ። ፕላስ ድርጅት መኖር አለበት እና ምንድነው ታዲያ ይሄ እውነት ሆኖ እያለ ሰዎች የሚክዱበት ምን ምክንያት አለ ብለህ ብትጠይቀኝ አንድ ሀቅ አለ። ግማሹ ምቀኛ ነው። ምቀኝነት ደግሞ ከሟርት ብሎ ከምናውቀው ሟርት ባህል ጋር የተገናኘ ነው። ሟርት ጥንቆላ አይጥ አምጥቶ በር ላይ የሚጥል ህዝብ ነው። ከዛ ውስጥ ነው የወጣ ነው። ግልጽነት ይጎለናል፣ ጉብዝና ይጎለናል፣ ሰፋ አድርጎ ማሰብ ብዙዎቻችን ይጎለናል። ያ ኢቭን ያ መጥፎ ባህሪ ውስጣችንም አለ። ምቀኝነት ሴጣናዊ ነው። ሴጣን እሱ ነው እንግዲህ። ሴጣንም ጉዝ አይደለም፣ ምቀኝነት ራሱ ነው። የሰው አስተሳሰብ እንደዛ ነው። ሌላው ደግሞ ኦኤልኤፍ የለም ብሎ ካለ በዚህ ግርግር ሾርት ከታ በአቋራጭ ተሻግረው ወደ ስልጣን የሚቀርብበት በተለየ 1991 አሬንጅመንት ከተገኘ ቆንጆ ልብስ ለብሶ የራሱን ባንዲራ ይዞ ወይኔ በቃ ማንም ትግል ባለቤት ስለሌለው እኔ ነኝ የትግሉ አዳር ነኝ ብሎ ለመቅረብ ነው። ናው let me come to ለምሳሌ ጀዋር የኦሮሞ ትግል እንጂን እንደሆነና አንቀሳቃሽ እንደሆነ በዚህ በአበሻው ሚዲያ ሲናፈስ ሰማለውን እዚህ ላይ አንድ መረዳት ያለብን አንተም ሆንክ ሌላው ህብረተሰብ አዳማጩ መረዳት ያለበት ምንድነው ጀዋር ትልቅ ነገር ሰርቷል። አንተም ሰርተሃል። አንተ ያቀረብከው ኮንትሪቢዩሽን ያደረግከው አስተዋጽኦ ለዚህ ትግል ብዙ ነው። እንዴት ነው የሚለካው የሚባለው? ታሪክ ነው የሚለካው። ጀዋርም እንደዚሁ ያንን ሚዲያ አቋቁሞ ልጆች ከሀገር ቤት ሰዎች ከሀገር ቤት ፎቶ እየደበቁ ቴክስት በኢሜል መልክ በተለያየ መንገድ ሲያቀርቡለት ያንን ለህዝብ አቅርቦ ለካሴ ነው የሚደረግብን ብሎ ህዝቡ ከሁሉ ቦታ ያንን አይቶ እንዲነሳሳ አድርጓል። ግን ያ ማለት ጀዋር የራሱ ድርጅት ኖሮት የፖለቲካ ኢንፍራስትራክቸር ሀገር ውስጥ ዘርግቶ በገንዘብም ሆነ በሀሳብ ከዛ ንቅናቄ ጀርባ ቆሟል የሚባለው ውሸት ነው። የለም። እኔ 100% እነግራለሁ። የለም። ጀዋር መሪ አይደለም። ምንም አይነት ድርጅት የለውም። እሱ መጠየቅ ትችላለህ። እና እኔም የራሴ አስተዋጽኦ አለኝ በትግል ውስጥ 10 ሰው ይሁን 20 ሰው ይሁን 40 ሰው ይሁን አንተም እንደዚሁ ተገናኝተን በሉ እንዲያድርጉ እንኮ ይሄንን ሳንቲም ወይ እንደዚህ ብታደርጉ ብለን እንትን አለ። ይሄ ኮላቦሬሽን ይባላል። ኮላቦሬሽን ደግሞ ሰዎች መጻፍ ያንብቡ። what is collaboration? ኮላቦሬሽን ማለት አንዱ ሰው የሚያደርገው ኮንትሪቢዩት የሚያደርገው ጥረት አንዱ ባንዱ ላይ ቢልድ ያደርጋል ማለት ነው። ለምሳሌ የወሎ ኦሮሞ ህዝብ ንቅናቄ ለምሳሌ ማለት ነው የዋለልኝ መኮንን፣ የገርማሜ ነዋይ፣ የመንግስቱ ነዋይ፣ የመጫቱ ለማ
የመኢሶን የኢያፓ እነዚህ የተለያዩ ድርጅቶች በየጊዜው ተነስቶ ያነሷቸው ጥያቄዎች አሁን ለተገኘው እድገት መሰረት ናቸው። የባህል ምንድነው የብሔርና ብሔረሰብን ጥያቄ እንዴት ነው የምናስተናግደው የሚባለውን ጥያቄ ኢያፓ ውስጥ ሰዎች ሲጨቃጨቁበት ነበር፣ አንብበናል። መኢሶን ውስጥም እንዴት ነው ይሄን አፕሮች የምናደርገው? ያንን ደግሞ እነሱ አይደሉም የፈጠሩት። ኢፒአርፒም ሆነ መኢሶን ወይንም ጄኔራል ማነው መንግስቱ ነዋይ ድርማሜ ነዋይ ያንን ከራሽያ ከተራማጅ ከሆኑ የዓለም አቀፍ ቼገቬራ ይሁን ማኦ ይሁን ሌኒን ይሁን ካርል ማርክስ ይሁን የተለያየ ሰው የተለያዩ ምሁራን የተለያዩ የህብረተሰብ ችግሮችን እንዴት ነው ሶልቭ የምናደርገው የሚል ብዙ ትንተና አቅርበው የኢኮኖሚክ ችግር፣ የሶሻል ችግር፣ የቋንቋ፣ የባህል፣ የሃይማኖት ችግር እንዴት ነው አድሬስ የምናደርገው የሚለው እንትን ይጽፏል። እዛ ላይ ተመርኩዞ አንዱ ይነሳል እና ኮላቦሬሽን እያንዳንዱ ኦሮሞ ኮንትሪቢዩት የሚያደርገው ለግፈኞች የእግር ውስጥ እሳት ሆነው ይኸው ይረስሳቸዋል። ነገ ደግሞ እኛ እዚህ ደርሰን የተውነው ነገር ደግሞ የሚመጣው ትውልድ ከዛ ይወስድና ለሚቀጥለው ትውልድ ደግሞ ያስተላልፋል። ስለዚህ የእኛ ፕላኔት ኤርዝ እስካለች ድረስ ህይወት እስካለ ድረስ እድገት የሚቀጥለው በእንደዚህ አይነት ፍሪክሽኖች ውስጥ ነው እና የግዴታ በዚህ ውስጥ ማለፍ አለብን። የሆነ ሆኖ ግን አንተ የሰራኸውን ስራ አንደርማይን አድርገው ምንም አላደረገም ዝም ብሎ ነው የሚጮኸው ብሎ የሚል ሰው በሽተኛና ምንም ሊረዳ የማይችል ያንተን ኮንትሪቢዩሽን ዝቅ በማድረግ ራሱ ከፍ ብሎ ለመታየት የሚፈልግ እንደሆነ በተከታታይ ማስረዳት ትፈልጋለህ። ያለዛ አቶ ዳውድ ኢብሳ እድሜ ልኩን በዚህ ድርጅት ውስጥ ሲሰቃይ የነበረ ሰው ነው። ታስሯል፣ በጥይት ተመቷል፣ ተገርፏል። እንደማንም ሰው ሬፊጂ ገብቶ ዌልፌር መብላት ሲችል አላደረገም። በጣም ቆራጥ የምንመካበት ጀግና ሰው ነው። ከጀግናም በላይ ጀግና ነው ለኦሮሞ ሕዝብ እና ባህላችን ሆነና ሰው ሲሞት ብቻ የሳን ነግጡ እያልን እየፎከርን ወይ ሱሪና ጃኬት አስለቃሽ አምጥቶ እሱን እያደረጉ እሱ እኮ እንዲህ ነበር ብሎ የሚባለው ኋላ ቀር ባህላችን ሆነው እንጂ አሁን በህይወት እያለ ሰውየው ማወደስ ይገባል። ይህንን በምልበት ጊዜ የነ ገላሳ ድልቦ ኮንትሪቢዩሽን፣ የነ ጀነራል ዋቆ፣ የነ ማሞ መዘምር የተሰቀሉት ሁሉ የጀነራል ታደሰ ብሮ እነዚህ ሁሉ በየበኩሉ ኮንትሪቢዩት አድርጓል። እኔም አንተም በጠቅላላ ተወልደው ያለ ኦሮሞ ዛሬ በበኩሉ ኮንትሪቢዩት እያደረገ ነው። ፋይናሊ ምንድነው ኮላቦሬሽንን በተመለከተ እኔ እናንተ የምንነጋገርበት ሴልፎን ዛሬ የዛሬ 200 ዓመት በአንዲት ሴት ቪዥን የተቀመጠ ነው። አዳ ላቭለስ የምትባል ብሪቲሽ ይህንን አልጎሪዝሙን የጻፈችው እሷ ናት እና ቀስ በቀስ ሌላው በእሷ አይዲያ ላይ እየጨመረ አሁን አንድ ሀገር ሳይሆን አሜሪካ ያሉት ምሁራን ሲጨምሩ፣ ጀርመኖች የሆነ ነገር በላዩ ላይ ሲጨምሩ፣ ብሪቲሾች ሲጨምሩ ይኸው ዛሬ ያለምንም ገመድ ሴልፎን እያወራን ነው። ምንድነው ኮላቦሬሽን ማለት ይሄ ነው እና እኔ ቱምሳ የሚል ድርጅት አቋቁሜ ሰዎችን በማሰባሰብበት ጊዜ ቱምሳ ማለት ኮላቦሬሽን ማለት ነው እና ሌትስ አስ ሪኮግናይዝ somebody's contribution ማራዩ ኢንቴግሬት እና ኢቭን ወያኔ ኮንትሪቢዩት ያደረገችው ነገር አለ ወይ ደርግን በማከም ወይንም ኦፍ ኮርስ ቀጥፈው የሌላውን ትግል ቀምተው ዛሬ እነሱ ከበርቴ የሆኑበት እንጂ ትግላቸውን ጉብዝናቸውን ቆራጥነታቸውን ማድነቅ አለብን። ሰዎች ናቸው፣ የሰው ልጆች ናቸው። ግን ጭካኔያቸውን መጥፎ ጎናቸውን ደግሞ ማውገዝ አለብን። መልካም አቶ እንዳሳ ከሰዓት አንጻር አጠር እያደረጉልኝ ሌላ ጥያቄዎች ስላሉ አድሬስ እና ባጭሩ ለማለት የፈለኩት አለመካድመት ለአጥዋሽ ያልኩበት ይሄ ነው እና ሰፋ አድርገን ለማልፈልግ ነው። መልካም እንግዲህ ጥሩ እንዳሳ ከጊዜ ጋር ሰዓቱን እየደብኝ ስለሆነ እንዲያሳጥሩ ግን ምንድነው በአሁኑ ወቅት ለምን አስፈለገ የሚል ነገር ብዙ ኦሮሞዎች ያነሳሉ። ባለቤት ነኝ ካለ እዚህ ጋር ደግሞ ባለቤት የለውም ብሎ ስብሰባ የተለያየ ቦታ የኦሮሞ ህዝብን ትግል መክፈል አይሆንም ወይ? የኢህአዴግን እድሜ ለማራዘም የሚደረግ እንደሆነ በሌላ አንጻር ደግሞ ስንመለከት ትብብር ጥሩ ነው፣ በጋራ መታገል ጥሩ ነው። ሌላ ህዝብን ማግለሉስ የኦሮሞ ህዝብ ጥሩ ነው ብለው ያስባሉ? ብዙ ጊዜ የሚነሳው ከአንድነት ኃይሎች የሚነሳው ኢትዮጵያን የመካድ ወይም አማራን ለማጥፋት የተነሳ ትግል እንደሆነ ይገለጻል። ምን ይሉኛል?
የኦሮሞ ህዝብ ትግል አማራን የማጥፋት ነው? ለምንድነው የአማራ ህዝብ ስጋት የገባው? መጀመሪያ ነገር አማራ የለም። ይሄንን አስምርበት። ምን ማለት ነው? ወሎዬው አማርኛ ወራ ማለት አማራ ነው፣ አማራ ሆነ ማለት ቋንቋ ነው። ጎጃሜው አማርኛ ወራ ማለት አማራ የሚባል ቦታ ሆነ ማለት አለ። ዞሮ ዞሮ ኢንስቲትዩሽን ያንን ቋንቋ እንደ ራሳቸው ኢንስቲትዩሽን አድርገው የሚጠቀሙ ህዝቦች ተፈጥረዋል። ይሄ አዲስ አበባ ውስጥ ሊኖሩ ይችላሉ፣ አምቦ ሊኖሩ ይችላሉ። እንደዚህ የአማርኛ ቋንቋ ተናጋሪዎች ኦኬ፣ ሰው መብት አላቸው። አማራም ራሳቸውን ይበሉ ወይ ኤክስ ዋይ። እነዚህ ሰዎች በፕራክቲስ የሚያደርጉትን ቋንቋና ባህል እናጠፋለን የሚል ሰው እኔ ሰምቼ አላውቅም። ምኞቱ ምንም የለም። ያ ኢቭል ነው። እንደዛ የሚያስብ ሰው ካለ የለም። ምንድን ነው ያለው? ፍርሃት ነው ያለው። ፍርሃት፣ ውሸት፣ ቅጥፈት ነው ያለው እና እነዚህ ፈሪዎች ሁልጊዜ ውሃ ጠጥተው በሬ ወለደ ባዮች ናቸው እና አማራ እንዳልኩ አማርኛ ተናጋሪም ሆነ ዶርዝኛ ተናጋሪ የኛ ህብረተሰብ ነው። ማንም ሰው አውግዟቸው አያውቅም። they are part of our life። ግን የለም የኔ ቋንቋ ካንተ ይበልጣል የሚባል ወሬ ሲያመጡ ማንም ሰው እንዲነግሩን አይፈቅድላቸውም። እኔ በበኩሌ እንደዚህ አይነት ሰዎችን ለመዋጋት ወደኋላ አልልም። በግለሰብም ይሁን በግሩፕ በታጥቄም ሆነ ሳልታጠቅ ከመዋጋት ወደኋላ አልመለስም። ሌላው አንድ ቲቪት አለ። ሁለት ነገር ነው የሚሰቃዩት እነዚህ ሰዎች። ሳይኮሎጂካል ችግር አለባቸው። አንድ ኦሮሞን ሊነግሩን የሚችልና አንተ እንዲያደርግ እንዲበል እንዲያስበል ብሎ እኛን ለማዘዝ ችሎታ ያላቸው ይመስላቸዋል። ማነው መብት የሰጣቸው ያንን ለማድረግ? የለም እንደዚህ አይነት ታሪክ። እሱ ጭራሽ አግሪቬት ነው የሚያደርገው ችግሩ እና እንደው ረጋ ብሎ ያስቡ። መብት የላቸውም እንዲበል እንዲያስበል። ሌላው እነሱ ጋር እየሄዱ ከበሮ የሚደልቁ ኮንፊውዝድ የሆኑ ኦሮሞዎች አሉ። አንዴ እዚህ ካምፕ አንዴ እዛ ካምፕ። ሰው ራሳችሁን ሁሉ ብዬ ልል እፈልጋለሁ በዚህ አጋጣሚ እና የኢትዮጵያም ተወካይ የአማራም ተወካይ መሆን አይችሉም እነዚህ ሰዎች። አማርኛ ነው የተናገሩት እንጂ አንተ አሁን አማርኛ ታወራለህ፣ እኔም አማርኛ አወራለሁ። ግን አማርኛን በቋንቋነቱ ነው የምንጠቀመው እንጂ አማራንን አንልም። እና የሽናሻ ወይ የቅማል ወይ የአገው እነዚህ ሰዎች አማራ ዘር አይደሉም። ቋንቋውን ግን ይችላሉ። እንደኛው ዘመዶች እንደወሎ የትም ፓርት ወሎ ብትሄድ አማርኛ የሚያወሩ ኦሮሞዎች አሉ። እና ያ እንደውም እድገት ነው። ሰው አንዱን ተምሮ ኢንስቲትዩሽን መጠቀም ይችላል። እና ኦሮምኛም መጥተው ይማሩ። ግን ኢትዮጵያም ሆነ አማራ ዶርዜም ሆነ ቅማንት ያ ህብረተሰቡ የነበረ ነው፣ ወደፊትም ይኖራል። ሰላም ማግኘት አለበት። ማንም አይዋጋቸውም። ይኸው በሰላም ነው ያሉት። ግን አማራ በአካባቢ መዋጋት ያለበት ምንድን ነው? ራሱን ነጻ ማውጣት። መጀመሪያ እኔ ነጻ ለማውጣት ከመሞከር እኔም ራሴን ነጻ ላውጣ እና መተባበር ካለብን ይጥሩኝ። ወይስ በምችለው አቅም ልርዳቸው። ጎንደርም፣ ጎጃምም፣ ደብረ ማርቆስም የትም ቦታ አይ አም ዊሊንግ እውነት ነው የምናገረው። ሄጄ የምትፈለግብኝ ኮንትሪቢዩት አደርጋለሁ። ግን ወያኔ ፋሽስት ነው። ወያኔ ነፍሰ ገዳይ ነው። ወያኔ አሁንም በየቦታ ቤት እያሰረ ማነው እየዞረ ሰው እያሰረ ነው፣ እየገደለ ነው። ዛሬ መሀል ስልክ አውርቻለሁ። ባንክ ውስጥ ምን ውስጥ የሚሰሩትን የኦሮሞ ልጆች ኦሮሞ በመሆናቸው ብቻ እየፈተሸ በረሃ ውስጥ እየወሰደ እያሰቃያቸው ነው። ይህንን እንትን እንበልና መጀመሪያ ወያኔ ላይ እንዝመት። ከዛ በኋላ እንደ አሜሪካ ኮንስቲትዩሽን ፈጥረን እንኖራለን። በዩታ ስቴት ውስጥ የቴክሳስ መንግስት አይገባ። የዩታ በቴክሳስ ታሪክ ውስጥ አይገባም። እንደምታውቀው ህግ አለን። ዩታ የራሱ ነው ያለበት። ዩታ የራሱ ህግ አለው፣ የራሱ ዳኛ አለው፣ የራሱ ገቨርነር አለው። ግን አሜሪካን ተበተነ። እንደው አቶ ሩንዳሳ እንደው በ3-4 ሰከንድ ውስጥ እንዲመልሱልኝ ይፈልጋል። ለምንድን ነው የኦሮሞ ህዝብ አንዳንድ የኦሮሞ ተወላጆች ራሳቸውን ሆኖ መቆም ያቃታቸው? ምክንያት ምንድን ነው? ከምን የመጣ ነው? ያለፉት አባቶችን ስንመለከት ምናልባት አንዳንድ ኦሮሞዎች ወደዛ የመሄድ ነገር ይኖራል። ከዛ የወረስነው ነገር ይሆን ወይስ ተስፋ የሚያስቆርጥ ነገር ነው? በአሁኑ ሰዓት የኦሮሞ ህዝብ ትግል ምን አስፈልገ ወደ ሌላ መመልከት? ሰው ሁልጊዜ ችግር አለበት። ለምሳሌ መንገድ ላይ የሚሄድ ሰው ሁሉ ጤናማ ነው ማለት አይችልም።
ግማሹ ቱበርኩሎሲስ አለው፣ ግማሹ ጨጓራ በሽታ አለው። ግን ሰው ነው ይሄዳል። ሰው እንደምታየው ያስተሳሰብ የንቃት ህሊና ደረጃው ዝቅ ያለ ነው። እያንዳንዱ ሰው የራሱ ግንዛቤ ያለው ተስፋ የሚቆርጥ ሰው አለ፣ ፈሪ ሰው አለ እና አለመረዳት ነው። ፈሪ በነገራችን ላይ ፈሪ ሆኖ አይወለድም እና የግንዛቤ ማጣት ነው። የንቃት ህሊና ዝቅተኝነት ነው። ሌላው ደግሞ ለምሳሌ ብዙ ጊዜ አባቴ አማራ ነው እናቴ ኦሮሞ ናት፣ ስለዚህ አንድ መሆን አለብን የሚባል የሆነ ቲዮሪ ሰማለሁ ድሮም ጀምሮ። ይሄ እኮ የዲኤንኤ የዘር ከምን ዘር ነው የመጣው አይደለም፣ መብት ነው፣ የመብት ጉዳይ ነው። የአማራ መብት የኦሮሞ መብት የሚባል ነገር የለም። መብት ነው። ጀስት ኦሪጂናል የሆነ ዩኒቨርሳል የሆነ መብት ዩኒቨርሳል ህግ እንትን አለ መብት። ለምሳሌ በሰላም መጥቶ መግባት፣ ስራ ያላድሎ ስራ ማግኘት መቻል፣ የመምረጥ መብት፣ እነዚህ ኮመን የሆኑ በጣም ኮመን የሆኑ ሰው ያለመታሰር አማራውን ኮሮሞን እነዚህ አፕላይ የሚያደርጉ ዩኒቨርሳል የሆኑ ህጎች ናቸው። አሜሪካ ውስጥ ነው፣ ኢትዮጵያ ውስጥ ወይንም ኦሮሚያ ውስጥ እና ሰው የማይረዳው ምንድን ነው? አንዳንዱ አድርባይ ነው። ወደ አማራ ስልጣን አዘመመው አማሮች ተወቅቷል ጎንደር ላይ ሲባል አማራ ጀግና ነው እነሱ ጋር በቃ እንጂ እኔ በላይ ዘለቀ ነኝ ብሎ የሚፎክር ሰው ፌስቡክ ላይ ታለ። አማራ ደግሞ ትንሽ እንደው ደከም ብሎ ወያኔ ሲያሸንፋቸው ደግሞ ዝም ብሎ እናንተ ምን ትችላላችሁ ድሮን ፈሪዎች ናቸው ብሎ ደግሞ ይላል። ስለዚህ ያ የንቃተ ህሊና የአለማወቅ ያለመረዳት ጉዳይ ነው እንጂ ይሄን ደግሞ ልታጠፋ አልችልም። በወያኔም ጊዜ ከወያኔ ውስጥ ወደ ለደርግ እጅ የሰጡ ነበሩ። ከኤርትራ ሳይድ ከጀብሃ ማነው ወይንም ከሻቢያ እጅ የሰጡ ያንን ድርጅት ያጋለጡ ነበሩ። ከኦሮሞ ውስጥ እጅ የሰጡና ሆነ እንትን ያሉ አሉ። ይሄ እጅ ከሰጡ በኋላ ደግሞ እንደገና መጥቶ ወደ ትግሉ የሚቀላቀሉ ሰዎች አሉ። እኛን መስሎ ሲሰልሉ የነበሩ ዛሬ አሁን የወያኔ ነፍሰ ገዳይና ገራፊዎች የሆኑ ሰዎች አውቃለሁ። እኔ ፐርሰናሊ የማውቃቸው ሰዎች አሁን ዛሬ እና ነገ ደግሞ እነሱ ወጥተው ሌላ ወሬ ያቀብለዋል። ይሄ ደግሞ የትም ነው ያለው። አሜሪካ ውስጥም አለ፣ ራሽያ ውስጥ አለ፣ እስራኤል ውስጥ አለ እና የሰው ጀነራል የሆነ የሰው ተፈጥሮ ይለያያል እና ለዛ ነው። አቶ ሩንዳሳ እሸቴ ከሰይፈ ነበልባል ራዲዮ ጋራ ስላደረጉት ቆይታ በአድማጮቼና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። በሌላ ጊዜ በሰፊው እንገናኝና እንወያያለን። ስለ ዛሬው ከልብ አመሰግናለሁ አቶ ሩንዳሳ እሸቴ። ባየ ገለቶሚ ታንክ ዩ ቬሪ ማች ረሳው አመሰግናለሁ። እኔ ከመኛ ተፍቶኝ በጣም አመሰግናለሁኝ። አጫሉ ሁንዴሳ አዲሱ ዜማም አየር ላይ አለ።
የተከበራችሁ አድማጮቻችን እንግዲህ እስካሁን ድረስ አብረናችሁ ቆይተን ልንሰናበት ነው። እስካሁን ድረስ አብረናችሁ እየቆየነው በመስተንግዶም ፕሮግራም በማቅረብ እኔ ዮባይሳ ፕሮግራም በመብራት በሪያለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን እያን በዚህ በጀመርነው ዜማ እንሰናበታለን። ደህና ሁኑ። ቸር ወሬ ያሰማን።